ከአይንም ከልብም ርቋል ተብሎ የነበረው የኢትዮጵያ ብሔራዊ ቡድን የድሬዳዋ ከንቲባና በአስተዳደሩ አመራሮች ያላሰለሰ ርብርብ ከ5 ዓመታት ስደት በኋላ በሀገሩ ምድር ከደጋፊው ጋር መገናኘት ችለዋል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጂራ የኢትዮጵያ ብሔራዊ ቡድናችን የዓመታት ስደት በድሬ ምድር አበቃ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጂራ ለድሬዳዋ ከተማ አስተዳደር ከፍተኛ አመራሮች ልባዊ ምስጋና አቅርበዋል። ከጥቂት ዓመታት በፊት የድሬዳዋ ስታዲየም ሜዳ ለተመልካችም ሆነ ለተጫዋች እጅግ አስቸጋሪ ነበር። ተጫዋቾች ወድቀው ሲነሱ በማሊያቸው ላይ ያለው ስማቸውና ቁጥራቸው በጭቃ ከመሸፈኑም በላይ የሁለቱም ተፋላሚ ቡድኖች ተጫዋቾችን እንኳን ለይቶ ለማወቅ አዳጋች የሆነበት ልክ እንደ የታረሰ የእርሻ መሬት ተቆጥሮ የነበረበት ወቅት የቅርብ ጊዜ ትዝታ ነው ብለዋል የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጂራ። ሆኖም ግን ይህ ታሪክ ዛሬ በይፋ ተቀይሯል። በጥቂት ዓመታት ውስጥ ብቻ በታየ ከፍተኛ የኃላፊነት ስሜትና ለሀገሪቱ እግር ኳስ ባለው ተቆርቋሪነት ስታዲየሙ እጅግ ዘመናዊ በሆነ መልኩ ተጠናቆ ለክብር በቅቷል። ይህ በዋናነት የአመራሩ ቁርጠኝነትና ፍሬያማ ውጤት ነውም ብለዋል ፕሬዝዳንቱ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጂራ ለዚህ አስደናቂ ለውጥ መላው የኢትዮጵያ ሕዝብ፣ የድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጁሃርና ከፍተኛ አመራሮቻቸው ሊያስመሰግን እንደሚገባ ገልጸዋል። ከአይንም ከልብም ርቋል ተብሎ ተስፋ ተቆርጦበት የነበረው የኢትዮጵያ ብሔራዊ ቡድን በድሬዳዋ ከንቲባና በሌሎች አመራሮች ያላሰለሰ ርብርብ ከ5 ዓመታት የባዕድ ሀገር ስደት በኋላ በሀገር ምድሩ ከደጋፊው ጋር መገናኘት ችሏልም ብለዋል ፕሬዝዳንቱ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ገምጋሚዎች ያስቀመጧቸውን መሻሻሎችና ደረጃዎች ለማሟላት የከተማው አመራሮች ቀን ከሌት በሀገር ወዳድነት ስሜት ርብርብ አድርገዋል። በዚህም መሰረት የቀረቡት ማስተካከያዎች ዓለም አቀፍ ደረጃዎችን የጠበቀ ሆነው መገኘታቸው ካፍ ጨዋታዎቹ በስቴዲየሙ በደጋፊው ፊት እንዲካሄድ ፍቃድ መስጠት መቻሉንም አስረድተዋል። ይህን ተከትሎም መላው የኢትዮጵያ ሕዝብ በጉጉት ሲጠብቅ የነበረው ብሔራዊ ቡድናችን በድሬዳዋ ስታዲየም ከ5 ዓመታት በኋላ በደመቀ ሁኔታ ከደጋፊው ጋር እንዲገናኝ ተደርጓል። ይህ ታላቅ ድል ለድሬዳዋ ከተማ ብቻ ሳይሆን ለመላው የሀገራችን ስፖርት ትልቅ ኩራትና አርያ የሚሆን ተግባር መሆኑንም ክቡር ፕሬዝዳንቱ ተናግረዋል።